እንዴት ነሽ ታዲያ ብርቄ? ደህና ነሽ? እንዴት ነሽ ታዲያ? እንደው ልወጣ ስል መጣሽ። ምን እግር ጣለሽ ዛሬ? እኔማ ገበያ ሊሄድ ብዬ እንዲሁ በዚሁ ሳልፍ ልጠይቅሽ ብዬ ነበር። ደህና መሆንሽንም ልይ አንቺ አትገኝ ጠፋሽ ነው። አይ በቃ ቡና እንጠጣና እንወጣለን አብረን። ኧረ ተይኝ አልጠጣም። እንዲሁ ሳልቀምስ ከቤት እወጣለሁ ብለሽ ነው እንዴ? እንዴት ሳይጠጣ እንዴት? ታይ ኧረ ታይ አሁን ይደርሳል። አሁን ከሰላ ቀጣት እየጠደልሻለሁ። ታይ ጠጣው አልኩሽ ካልሽሽ። የት ልትሄጂ ነበር እንዴ ለባብሰሽ? እኔማ እዛ ታች ያሉትን አሮጊት ልጠይቃቸው ብዬ ልጆቹ ሲተኙልኝ ደርሼ ልምጣ ብዬ ነበር። ተነስቼ እንዲው ለባብሼ ልወጣ ስል ነው የመጣሽው። እቺ ነጠላ ደግሞ ኬታ መጣሽ? መች ገዝተሻት ነው? አይቼብሽም አላውቅም። አሰቃየችው ወገን። እንዲው እንድጠይቃት የማታረገው ነገር የለም። አየሻት? እኔማ ያየሻል መሰለኝ። እንዲው እጄን ሳዝረከርክ አዎ ምን ባክሽ ባለፈው እዛ ስትወጪ ይሆንሻል ብሎ ስብሰባ ሌላ ሀገር ሲሄድ ከነ ቀሚሱ ገዝቶልኝ መጣ። ስትወጪ ድር ስትሄጂ ምናምን ከማን ታንሻለሽ ብሎ ይዞልኝ መጣ። ያው እንዴ አይ ጥሩ ቆንጆ ናት። አይ እንኳን ገዛልሽ ጥሩ ነው። ብዙ ብር ነው የፈጀው። ያው እንግዲህ ቀበሌ ሊቀመንበር ባል ሲኖርሽ እንዲህ ነው። ምን ታረጊዋለሽ? ገና ስንቱን እንለብሰዋለን። ሽፎኑን ምን ይቀርብናል ብለሽ ነው? ድንቄም ባል ኧረ እባክሽ ቀበሌ እዛ የስንቱን ሰው ጨጓራ ልጦ የሚያመጣውን ገንዘብ ደግሞ ቀናሽ መሰለኝ ቀናሽ። እኔ ባንቺ በዚች በነጠላ ስንቱን ለብሰነዋል እኛ። ደግሞ እንዲህ ለሚመጣ በአፍንጫዬ ይውጣ ሆ አንጀቴ ነው ቅቤ የጠጣው። ረራለች ደግሞ ባሌን ትሰድዋለች። ጨጓራ እንኳን አቃጠለ ያጋረገ ቅናት ነው እንዲህ የሚያንገበግብሽ ብዙ የሚያስወራሽ።